ሰላም እንደምን አላችሁ። በዛሬው ቪዲዮአችን ደግሞ እንዴት አድርገን ሰፖርት ሬዚስታንስ ነው የምናየው። ሰፖርት ሬዚስታንስ ሀሳቡ ምንድነው ከሚለው ጀምሮ እንዴት አድርገን ቴክ እንደምናደርግበት አሳያችኋለሁ ማለት ነው። ሰፖርት ሬዚስታንስ ማለት ለምሳሌ አሁን ማርኬት እንደዚህ መጣ። አሁን ለምሳሌ ማርኬት እንደዚህ መጣና አሁን ይሄኛው ዞን ማርኬት ከላይ ይመጣል፣ ከታች ወደ ላይ ይሄዳል። ይሄንን ዞን ይሄንን የላይኛው ማለፍ አይችልም። አሁን ለሁለተኛ ጊዜ ማለፍ አልቻለም። ይወርዳል፣ ተመልሶ ይመጣል፣ ማለፍ አይችልም። ይወርዳል፣ ተመልሶ ይመጣል፣ ማለፍ አይችልም። ይሄ ምንድነው የሚባለው? ሬዚስታንስ ይባላል ማለት ነው። አሁን ይሄ ሬዚስታንስ ነው። አሁን ይሄ ሬዚስታንስ ይባላል ማለት ነው። ማርኬት ይመጣል፣ ማለፍ አይችልም። አሁንም እንትን ይላል፣ ይመጣል፣ ማለፍ አይችልም። እንደዛው ይደጋገማል ማለት ነው። ክሊር የሆነ ዞኑ ደግሞ የሚታወቀው እንደዚህ ሲሆን ትክክለኛ ሬዚስታንስ ነው የሚባለው። ለምሳሌ ሶስቴ ወይ ሁለቴ በደንብ ይሄ ቦታ እየተነካ እንትን ካለ ይሄ ሬዚስታንስ ዞን ተብሎ እንወስዳለን ማለት ነው። ሰፖርት ደግሞ ለምሳሌ ሰፖርት ሲሆን ደግሞ ይመጣል ማርኬት እንደዚህ፣ አሁንም መውረድ አይችልም። አሁንም ይመጣል መልሶ አሁንም ይሄን ዞን ብሬክ አድርጎ መውረድ አይችልም። እንዲሁ እንደዚህ ሲደጋገም አሁን ይሄ ሰፖርት ዞን ነው ማለት ነው። ይሄንን ዞን ብሬክ ማድረግ አልቻለም ማለት ነው ማርኬቱ። ይሄ ሰፖርት ዞን ይባላል ማለት ነው። ይሄንን ብሬክ ማድረግ ስላልቻለ ይሄንን ሰፖርት ዞን እንለዋለን። አሁን እንደ አድቫንቴጅ የምንጠቀመው ምንድነው? ይሄንን ተጠቅመን እንዴት አድርገን ትሬድ ቴክ እናደርጋለን ነው የሚለውን በዛው አሳያችኋለሁ። አሁን ለምሳሌ ወደ ሪል ቻርት ገብተን እንየው። አሁን ለምሳሌ ይሄ ዩሮ ዩኤስዲ ነው። አሁን ለምሳሌ እዚህ ጋር ብናይ እዚህ ጋር አሁን ብታዩት ይሄኛውን ሰፖርት ዞን ሰፖርት ነው። እዚህ ጋር እንደምታዩት ማርኬት ይመጣል። ይሄን ብሬክ አድርጎ መውረድ አይችልም። ሞከረ፣ አልቻለም። አሁንም ሞከረ፣ አልቻለም። ይሄ አሁን እንደ ሰፖርት ዞን እናየዋለን ማለት ነው። ይሄም እንደምታዩት አሁን ትንሽ ከፍ ሲል አያችሁታ። ይሄንንም እንደዛው ይሄ አሁን ሰፖርት ዞን ነው። ይሄንን ቀለሙን ቀይሬ ወደ 5 ሚኒት ወደ 15 ሚኒት ታይም ፍሬም ከፍ ብለን ትንሽ እንየው። እሺ አሁን እዚህ ጋር ስናየው ይሄ አሁን ክሊር የሆነ ሰፖርት ዞን ነው ማለት ነው። እንደምታዩት አሁን ማርኬት መጣ፣ ይሄንን ነካ። አሁንም መውረድ አልቻለም። ከዛ መጣ ማርኬት፣ አሁንም እንደምታዩት መውረድ አልቻለም። አሁንም እንደዛው አያችሁታ። አሁን ይሄ ሰፖርት ዞን ነው ማለት ነው። ሰፖርት ነው። ሬዚስታንሱ ደግሞ የቱ ነው? ይቅርታ ዞን የምሉት ተሳስቼ ነው። እሺ አሁን ሬዚስታንስ ደግሞ ይሄኛው አሁን ለምሳሌ አሁን ይሄን እዚህ ጋር እንደምታዩት ሬዚስታንስ ነው። ይሄንን አሁን ብሬክ አድርጎ መሄድ አልቻለም። ይመጣል ማርኬት ይነካል፣ እዚህ ጋር ተመልሶ ይሄዳል። አሁን ሬዚስታንሱ ደግሞ ይኸው እዚህ ጋር እንደምታዩት ይሄን ቴክ ያደርጋል፣ ተመልሶ ይወርዳል። ቴክ ያደርጋል፣ ተመልሶ ይወርዳል። እዚህ ጋር ራሱ ብሬክ አድርጎ ተወጥቶ ፌክ አውት ነው ያደረገው። አሁን ለምሳሌ አሁን ይሄ ፌክ አውት ነው የሚባለው። ብሬክ አውት ትሬደሮች አሁን ይሄንን አሁን ብሬክ አውት አድርጓል ብሎ ቴክ ቢያደርጉ ትሬድ እዚህ ጋር ሎንግ ወደ ላይ ይወጣል ብሎ ቢያስቡ እና ቴክ ቢያደርጉ ትሬድ ወደ ሴል መጥቶ እንደምታዩት ወደ ቤሪሽ መጥቶ ስቶፕ ሎሳቸው ይነካባቸዋል ማለት ነው። ምክንያቱም አሁን ብሬክ አውት ትሬድ እናደርጋለን ካላችሁ አሁን ይሄን ብሬክ እንዳደረገው ወይ በዶጂ ምናምን እንትን ማለት አለበት። አሁን ይሄ ወዲያው ተመልሶ ወረደ። ስለዚህ ይሄ መጠንቀቅ አለባችሁ። ብሬክ አውት ላይ ብሬክ አውት አድርጎ ወጣ ስትሉ ሊመለስ ይችላል። ፌክ አውት ነው አሁን ይሄ ለምሳሌ ማለት ነው። ሌላው አሁን ሌላ እስቲ አንድ ምሳሌ እንፈልግ። እሺ እዚህ ጋር እንደምታዩት አሁን ሌላ ምሳሌ አግኝተናል። ይሄን ሬዚስታንስ ዞን ብታዩት አሁን እንደዛው ነው።
ይሄ አሁን ያሰመርኩበት ላይ ማርኬት ይሄን ቀለሙን ልቀይረው ክሊር ሆኖ ቼክ እንድታዩት ወደ ነጭ ብቀይረው አሪፍ ነው። ኦኬ እንደዚህ እናድርገው። አሁን ለምሳሌ እዚህ ጋር እንደምታዩት አሁን ይሄ ያሰመርኩት ላይ ማርኬት ይመጣል፣ መልሶ ይወርዳል፣ ይመጣል። ብሬክ አድርጎ መሄድ አልቻለም። ይሄ ምንድነው የሚባለው? አሁን ይሄ አሁን ሬዚስታንስ ዞን ነው፣ ሬዚስታንስ ነው ማለት ነው። ይመጣል፣ አሁንም አልቻለም፣ መቀጠል አልቻለም፣ አሁንም ይመጣል። ይሄ ማለት ሬዚስታንስ ዞን ነው ማለት ነው። ሬዚስታንስ ነው ማለት ነው። እሺ ሰፖርት ደግሞ አሁን ለምሳሌ እዚህ ጋር እናሳያችሁ። ሰፖርቱን ደግሞ እዚህ ጋር ባሳያችሁ ማርኬት ይመጣ ወደ ታች። ይሄንን አሁን ብሬክ አድርጎ ማለፍ አልቻለም። ለምሳሌ እንደምታዩት ይሄን አሰመርኩበትን ይመጣል ማርኬት ቴክ ያደርገዋል። ይሄንን ኤሪያ ተመልሶ ይወጣል። ቴክ ያደርገዋል፣ አሁንም ተመልሶ ይወጣል። ቴክ ያደርገዋል፣ ተመልሶ ይወጣል። ይሄ አሁን ሰፖርት ይባላል ማለት ነው። እዚህ ጋር ቅድም በስዕሉ ስዬ እንዳሳየዋችሁ ማለት ነው። የቱ ጋር ነበር? እሱን ባሳያችሁ አሁን እንደዛ ነው ማለት ነው። በቃ ቀላል ነው በጣም። አሁን ይሄ ምንም ይናል የሚካበድ ነገር አይደለም። ግን ሰፖርት ሬዚስታንስ እንደ ስትራቴጂ አድርጎ መጠቀም ግን አይቻልም። ትንሽ በጣም ይከብዳል። ያው እንደዛ ግን እንጠቀማለን ብንል ግልጹን ለመናገር ከሆነ በጣም ከባድ ነው። ብሬክ ኦፍ ስትራክቸር ወይ ማርኬት ስትራክቸር ሽፍት ምናምን መጠቀም አለብን። እሱን ነው በቀጣይ ቪዲዮ ኮሜንት ላይ ከጻፋችሁልኝ እሰራላችኋለሁ። ግን እንደ ስትራቴጂ አድርገን እንጠቀመዋለን ማለት ትንሽ ከባድ ነው። አሁን በድጋሚ አንድ ዙር አሳያችሁ። ሰፖርት ሲሆን ከላይ ማርኬት ይመጣል። አሁን ለምሳሌ እንደዚህ ቴክ ያደርገዋል። ይህን ዞን በድጋሚ አሁን እንደዚህ ቴክ ያደርገዋል። ይህ አሁን ምንድነው ስሙ የሚባለው? አሁን ሰፖርት ይባላል ማለት ነው። ሰፖርት ዞኔ ነው። በተቃራኒው ደግሞ ሬዚስታንስ ደግሞ ሲሆን ደግሞ ከታች ወር ላይ ይሄዳል፣ ይመጣል፣ ተመልሶ ወር ላይ ይሄዳል፣ ይወርዳል፣ ተመልሶ ይሄዳል። አሁን ይሄ ደግሞ ሬዚስታንስ ይሆናል ማለት ነው። ማርኬት እየመጣ ይሄንን ወደ ላይ ብሬክ አድርጎ መሄድ አልቻለም። ይሄ ሬዚስታንስ ይባላል ማለት ነው። በቀጣይ በአዲስ ቪዲዮ እንገናኛለን። ላይክ ማድረጋችሁን አትዘንጉ። አካውንቱ አዲስ ስለሆነ ሰብስክራይብ ብታደርጉት አሪፍ ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ታገኙበታላችሁ። እናመሰግናለን።